Hag እና ድንቅ ሰላም እንደምን አደራችሁ ውድ ተከታታዮቼ። ዛሬ ደግሞ ዓለማችን ላይ እንዲሁም እኛ ሀገር ውስጥ የሚገኙትን በጣም ውድ የሚባሉ ቦታዎችን አብረን እንቃኛለን። እስከ መጨረሻው አብራችሁን ቆዩ። አንደኛ የዳሎል በረሃ ኢትዮጵያ ውስጥ። በአፋር ክልል ሰሜናዊ ኢትዮጵያ ክፍል ደንከል በረሃ ውስጥ ከአዲስ አበባ በግምት 800 ኪሎ ሜትር አካባቢ ይርቃል። በዓለማችን ዝቅተኛው ቦታ መሆኑንና አስደናቂ የቀለም ውህደት ቢጫ፣ አረንጓዴ፣ ቀይ ስላለው ለቱሪዝምና ለምርምር በጣም ተፈላጊው ቦታ ነው። ለጥንቃቄ ያክል ግን እጅግ ከፍተኛ ሙቀት አንዳንዴ እስከ 50 ዲግሪ ሴልሺየስ ይደርሳል። አየሩ ላይ የሰልፈር ጠረን ስለሚኖር ለመተንፈስ ሊከብድ ይችላል። ነገር ግን ይህ በዓለማችን ላይ ከሚታዩ ውብና ማራኪ የቀለም ይዞታ ያላቸው በተፈጥሮ የተከሰቱ ምርጥ ከሚባሉ ቦታዎች አገራችን ውስጥ የሚገኘው ይህ ደንከል በረሃ ነው። ሁለተኛ ሳላር ዴ ኡዩኪ ቦሊቪያ። በደቡብ አሜሪካ ቦሊቪያ ሀገር ውስጥ ከዋና ከተማ ላፓዝ 540 ኪሎ ሜትር ይርቃል። ውበቱ የዓለማችን ትልቁ የጨው ክምችት ነው። ለፎቶግራፍና ለፊልም ቀረጻ እንደ መስታወት ስለሚያገለግል ወደር የለውም። ጥንቃቄው ቦታው ከፍተኛ ሃይ አልቲቱድ ስለሆነ የኦክሲጅን እጥረት እና ራስ ምታት ሊያስከትል ይችላል። ይህ ቦታ በጣም ተፈላጊ የሚያደርገው ለፊልም ቀረጻ አጓጊነቱን አንጸባራቂነቱን ነው። ሶስተኛ ዣንጌ ዳንኪሲያ ቻይና። በሰሜን ምዕራብ ቻይና ጋንሱ ግዛት ውስጥ ይገኛል። ውበቱ የቀስተ ደመና ተራራ ይባላል። በተለያዩ ማዕድናት ምክንያት ተራራውን የተለያየ ቀለም አለው። ለአይን በጣም የሚስብ ነው። ነገር ግን ጉዳቶቹ ቦታው እጅግ የተጠበቀ በመሆኑ በተወሰኑ የእግረኛ መንገዶች ላይ ብቻ ነው መሄድ የሚቻለው። መሬቱ መንካት ወይም ድንጋይ መውሰድ በጥብቅ የተከለከለ ነው። አራተኛ ሶክትራ ደሴት የመን ውስጥ። በህንድ ውቅያኖስ ውስጥ ከየመን የየብስ ክፍል 350 ኪሎ ሜትር ርቀት ላይ ይገኛል። ውበቱ ሌላ ዓለም የማይገኙ ዛፎችና አዕዋፍ አሏት። የዘንዶ ደም ዛፍ ለሕክምናም ጥቅም ላይ ያውሉታል። ወደ ደሴቷ ለመድረስ አስቸጋሪ ነው። እንዲሁም በየመን ባለው የፖለቲካ ሁኔታ ምክንያት ቪዛ ማግኘት ሊከብድ ይችላል። አምስተኛ አንቴሎፕ ካኒየን አሜሪካ ውስጥ። በአሪዞና ግዛት በአሜሪካ ከላስ ቬጋስ 450 ኪሎ ሜትር ገደማ ይርቃል። በበረሃ መሸርሸር የተሰራ ውብ ዋሻ ነው። የብርሃን ጨረር ውስጥ ሲገባ የሚፈጥረው እይታ አስደናቂም ነው። ድንገተኛ ጎርፍ ፍላሽ ፍላወርስ ሊመጣ ስለሚችል ግን ያለ አስጎብኚ ብቻዎትን መግባት አይፈቀድም። ስድስተኛ ፓሙካሌ ቱርክ። የምዕራብ ቱርክ ዴንዝሊ ግዛት ውስጥ ከኢስታንቡል 600 ኪሎ ሜትር ገደማ ይርቃል። ውበቱ የተፈጥሮ የሙቅ ውሃ መታጠቢያዎች ናቸው። የቆዳ በሽታን እንደሚፈውስ ይታመናል። ነገር ግን ጥንቃቄ፣ ነጩ የኖራ ድንጋይ እንዳይቆሽሽ የግድ ጫማ አውልቆ መራመድ ያስፈልጋል። ድንጋዩ ደግሞ በጣም ያንሸራትታል። እዚህ ላይ ትኩረት ይፈልጋል። ሰባተኛ ግራንድ ፕሪስማቲክ ስፕሪንግ አሜሪካ ውስጥ ፖላውስቶን ብሔራዊ ፓርክ ዋዮሚንግ ግዛት። ውበቱ በአሜሪካ ትልቁ የሙቅ ውሃ ምንጭ ነው። በቀስተ ደመና ቀለማቱም ይታወቃል። ጉዳቱ ደግሞ ውሃው በጣም ይፈላል። ቢሪንግ ዋተር ከታዘዘው መንገድ ወጥቶ ወደ ውሃው መጠጋት ለሞት ሊዳርግ ይችላል። ስምንተኛ ቫትናጆኩል የበረዶ ዋሻ አይስላንድ። አውሮፓዊቷ አይስላንድ
በቫትናጆኩል ብሔራዊ ፓርክ ከዋና ከተማዋ ራካቪክ 320 ኪሎ ሜትር ትርቃለች። ውበቱ ሰማያዊ በረዶ ዋሻዎች በጣም ንጹህና ለዓይን የሚማርኩ ናቸው። ለጥንቃቄ ግን በረዶው ሊናድ ስለሚችል የሚጎበኘው በክረምት ብቻ ነው። በጋ ላይ ዋሻው ሊጠልቅ ይችላል። 9ኛ ነጭ በረሃ ግብፅ ውስጥ ከካይሮ ከተማ 500 ኪሎ ሜትር ርቀት ላይ በግብፅ ምዕራባዊ ክፍል ይገኛል። ውበቱ ነጭ የኖራ ድንጋዮች እንደ ተፈጥሮ ቅርጻ ቅርጽ እንጉዳይ ዶሮ ሆኖ መቆማቸውን ነው። ጥንቃቄ ምሽት ላይ ቅዝቃዜው በጣም ከፍተኛ ነው። እንዲሁም በረሃ ስለሆነ የመንገድ መጥፋት አደጋ ሊኖር ይችላል። 10ኛ ረቲባ ሐይቅ ፒንክ ሌክ ሴኔጋል ከሴኔጋል ዋና ከተማ ዳካር 30 ኪሎ ሜትር ርቀት ላይ ይገኛል። ውበቱ ውሃው ሮዝ ቀለም አለው። ከፍተኛ የጨው መጠን ስላለው እንደ ሙቅ ባህር በበረሃው ላይ መንሳፈፍ ይቻላል። ጉዳቱ ግን በውሃው ውስጥ ብዙ ሰዓት መቆየት ቆዳን ሊያቆስል ይችላል። ለዛም ነው የሀገር ውስጥ ሰዎች ገላቸውን ቅቤ ተቀብተው የሚገቡት።